ታዋቂዋ ዘፋኝ ራሄል ጌቱ ሃይማኖቷን ቀየረች። አዳምጡት፣ እመለስበታለሁ። እመቤቴን ማንም እንዳያሳልፈው እመለስበታለሁ። ታዋቂዋ ሙዚቀኛ ራሄል ጌቱ ጌታን ተቀበለች። ይሄ የምትመለከቱት ምስል እንግዲህ ዛሬ በፌስቡክ በከፍተኛ ደረጃ እየተሰራጨ ይገኛል። ከምትመለከቷት ፕሮቴስታንት ዘማሪ መስከረም ጌቱ ጋር አብረው በመሆን እንግዲህ ፎቶዎችን እየለቀቁ ይገኛሉ። ራሄልም ከዘፈን ኢንዱስትሪው መጥፋቷ የሚታወቅ ነው። መንገዱን ጨርቅ ያርግልሽ፣ እኔናት ጨርቅ ያርግልሽ፣ ይጅልን ቁነት ጨርቅ ያርግልሽ። እግዚአብሔር ምስክሬ ነው። እንደዚህ አይነት ሰዎች እምነታቸውን ቢቀይሩ ምንም እንዳይሰማችሁ። አንድ ቀን መሐሌት ሄዶ ያቁም፣ ቅዳሴ ሄዶ ያቁም፣ አስቀድሰው ኪዳኑ ቆሞ ያቁም፣ ስለ ቅዳሴው ምንም ነገር ያቁም፣ ስለ ቤተ ክርስቲያን ምንም አያቁም፣ ስላሴ ምን ማለት ነው ብትጠይቋቸው ምንም አያቁም፣ ሚስጥረ ስጋይ መሰለ ክርስቶስ ብትጠይቋቸው ምንም አያቁም፣ ቆርባ ያቁም፣ ንስሐ ገብተው ያቁም። ሁሉ ቀን ሲዘፍኑ ይውሉና ዘፋኝነት ስራቸው ያርጉና ገንዘብ ከሰሩ በኋላ ጌታን ተቀበልኩ ይላሉ። የተማረ ሰው ዕውቀት ያለ ሰው ቤተ ክርስቲያንን በደንብ የሚያውቅ ሰው እስቲ አንድ ቀን እምነቱን ሲቀይር አይታችሁ ታውቃላችሁ? ለምን አባ ገብረ ኪዳን አይቀይሩም? እምነቱን የሚያውቅ ሰው ለምን እምነቱን አይቀይርም? አይታችሁ ሰምታችሁ አታውቁም? የሚቀይረው ዘፋኝ ነው። ብር ከሰራ በኋላ ጌታን ተቀበል። የትኛውን ጌታ ነው የምትቀበል? እኔ እናት የትኛውን ጌታ? ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷ አርጋ ክርስቶስን የምትሰብክ በቅዳሴዎቿ መሐልም ሴንትራላይዝድ አርጋ ክርስቶስን የምትሰብክ ኢየሱስ ጌታ ነው ብላ በሚስጥረ ስጋዊ ቆርበሽ ታውቂያለሽ? ንስሐ ገብተሽ ታውቂያለሽ ወይ? አታውቂም። ልክ ዘፈን ትዘፉና ገንዘባችሁንና ባንካችሁን ከሞላችሁ በኋላ ጌታን ተቀበልኩ። እስቲ መጽሐፍ ቅዱስን ገለጥ አድርገው ኦርቶዶክስ ቤት ውስጥ እያለሽ ሂጂ ቅዳሴ ስለምን እንደሚናገር አታውቂም። የትኛውን ጌታ ነው የምትቀበዩ? ኦርቶዶክስ ተዋሕዶ ቤተክርስቲያን የምታመልከው ሌላ ጌታ ነው እንዴ? ጌታን ተቀበልኩ ጌታ አሰክሱን። መንገዱ ጨርቅ ነው። ላጥ በሉ።